ውዶች ይሄን የመሰለ የሚያምር በጣም ብሉኝ የሚል ጌማት ማለት ነው ከናሰራሩ ይዤላችሁ መጥቻለሁ ማለት ነው። በጣም ተወዱታላችሁ። በጣም ያማረ ነው። ያው ሮመዳንም መጪው ነው እንግዲህ በጣም ነው ደስ የሚለው። ሞክሩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሳዳ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ዳኝ አልሐምዱሊላህ። በያላችሁበት ዓለም ዳርቻ ሰላማችሁ ትበልልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮዬ ጌማት አሰራር ነው። አብራችሁ እስከ ቪዲዮ ፍጻሜ ድረስ ቆዩ እላለሁኝ። እዚህ ጋር 2 ኩባያ የሚሆን ዱቄት አዘጋጅቻለሁኝ። የፍርኖ ዱቄት ኒዶ አዘጋጅቻለሁኝ። በመጀመሪያ እዚህ የማቦካበት እቃዬ ላይ አደርገዋለሁ ማለት ነው። በመቀጠል ኒዶ ነው የተጠቀምኩት። ኒዶ ያው ሀባስ ወድ ከፈለጋችሁ ማድረግ ትችላላችሁ። በመቀጠል እዚህ ጋ ጨው፣ ስኳር እና ደግሞ ትንሽዬ ቤኪንግ ፓውደር፣ ዝባዴ ነው የተጠቀምኩት ማለት ነው። በጣም ተወዱታላችሁ። አሪፍ የሆነ ጌማት ነው። አብራችሁ ቆዩ ከኔ ጋር አለሁኝ። ስኳር ብዙ ማድረግ የለብንም። አንድ ትንሽ ማንኪያ ካሜራ ነው የተጠቀምኩት። እንደዚህ በመቀጠል ይሄ 1 ሮብ ዝባዴ ሙሉ ነው የተጠቀምኩት። ይሄ ትልቁ ካላችሁም ትልቁን አንድ ያላችሁን ቤት ውስጥ መጠቀም ትችላላችሁ ማለት ነው። ሮብ በጣም አሪፍ የሆነ ነው። ዛፈራን ካላችሁ ዛፈራን ማድረግ ትችላላችሁ። ዘይት ትንሽዬ ነው ያረኩት፣ ብዙ አላረኩም። ይሄን ካደረኩ በኋላ ውሃ ትንሽዬ ለብ አደርገዋለሁኝ እንዳይቀዘቅዝ። ያው አሁን ቅዝቃዜው ስለሆነ ወቅቱ ቶሎ እንዲወካልኝም እንደዚህ ካደረኩ በኋላ በደንብ አድርጌ በእንትኑ በዚህ በእጅ በመጫዋ በሷ መተዋለሁ ማለት ነው። እንደዚህ ጠብጠብ እያደረኩ በጣም እንዳይቀጥን በጣም እንዳይወፍርብኝ መካከለኛ እንዲሆንልኝ አድርጌ አዘጋጀዋለሁ ማለት ነው። በጣም ደስ የሚል ጌማት ነው የሚሆንልን ብዬ ተስፋ አለኝ። ሞክሬዋለሁና የምር በጣም አሪፍ ነው። በጣም ነው ሰዎች ራሱ የወደዱት። እንደዛ አድርገን በደንብ ከፈለገ በቀላጣም ይሄ በቀላጣ ማለት በእንትን በጁስ መፍጫ መፍጨት ትችላላችሁ። ጌማት በብዙ አይነት መስራት እንችላለን ማለት በጅቡንም መስራት እንችላለን። ብዙ አይነት አሉና እነሱንም ኢንሻአላህ ቀስ በቀስ ደግሞ አመጣቸዋለሁ ብዬ አስባለሁኝ፣ ያሳያችኋለሁ ብዬ አስባለሁኝ። እንደዚህ በደንብ እንትን ካልኩት በኋላ ላይ ካዘጋጀሁት በኋላ ይሄው እንደዚህ ማለት ነው። በደንብ አድርገን ማሸት አለብን እንዳይጓጉልም። አሪፍ የሆነ ቀጭን ወፍራም እንዳይሆን መካከለኛ ማድረግ አለብን። አሁን እንደዚህ አብቅቼዋለሁኝ። ኩፍ እስከሚል ድረስ እንጠብቀዋለን ማለት ነው። አሁን ይሄው እንደዚህ ኩፍ ብሏል ወደ ላይ ይሄው የቹት እንደዚህ ኩፍ ብሏል ማለት ነው። በጣም ነው ደስ የሚለው። እንደዚህ ኩፍ ብሏል። በመቀጠል ይሄን ስናደርግ አንዳንዴ እንትን እጃችንን እንዳይዘን እዚህ ጋር አሁን ዘይትና ውሃ ነው የቀላቀልኩት ማለት ነው። እዚህ ያዘጋጀሁት ዘይትና ውሃ ሲሆን አንድ ጋር ይሄ ማንኪያው እንዲይዛ ያደርገው። ይኸው እዚህ ጋር በእጄ ይዤ ነው እንትን እምለው እየቆነጠርኩ ያደረኩት ማለት ነው። እንደዚህ አያችሁት? እንትን እጅ አይዝም። በጣም አሪፍ ነው። እጅ አይዝም ማለት ነው። በጣም የወደድኩት አሰራር ነው። እናንተም ተወዱታላችሁ ብዬ ተስፋ አለኝ። በጣም አሪፍ የሆነ ነው። እንደዚህ አድርጌ ቀስ ብዬ በእንቱን ባዘጋጀሁት ቅድም ባያችሁት በሱ ትንሽ ነካ እያደረኩኝ በውሃው
ይኸው እንደዚህ ሆኖልኛል ማለት ነው። ዘይቱን ያው ቀንሰዋለሁኝ። በጣም መጋል የለበትም። ከጋለ ውስጡ ሊጥ የሆነና ላው ደግሞ እንትን ይላል ማለት ነው፣ እንዲቀጠል ያደርገዋል። ስለዚህ እንደዚህ ያማረ ጌማት እንዲሆንልን እሳቱን ቀንሰን ዘይትን በጣም ሳናበዛ እንደዚህ መስራት እንችላለን ማለት ነው። እኔ 2 ጊዜ ነው የተጠቀምኩት እንደዚህ አድርጌ። በጣም የወደድኩት አሰራር ነው። እናንተም ተወዱታላችሁ ብዬ ተስፋ አለኝ። ስለምትከታተሉኝም ከልብ አመሰግናለሁ። እንደዚህ ያማረ ጌማት ሆኖልኛል። በመቀጠል አሰል ነው ያደረኩት። ይሄ ጅብስ አሰል ነው። ጅብሱ አሰል ካላችሁ ጅብሱ አሰል ነው የተጠቀምኩት። በመቀጠል ሲምሲም ነው ያደረኩት። እናንተ በምትፈልጉበት አይነት ማድረግም መስራትም ትችላላችሁ። እንደዚህ አድርጋችሁ በጣም አሪፍ ነው። ከሽ ከሽ ይላል የምር በጣም ነው። በቃ ሰዎች ራሱ ወደውታል። ያው እናንተ እዚህ ጋር ዘፈራን ካላችሁ ዘፈራን ማድረግ ትችላላችሁ። እንደዚህ መስራት ትችላላችሁ። በብዙ አይነት ነገር ያው እንሰራለን ማለት ነው። ጌማት እንደምትወዱትም ተስፋ አለኝ። ስለምታበረታቱኝም አመሰግናለሁኝ። ይሄን የመሰለ ጌማት ሰርቻለሁ ማለት ነው። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።